የእብዱ ወጎች እብድ ነው ይሉታል። አንዳንዱ በሴት ተከርቶ ነው ያበደው ይላሉ። ሌሎቹ ደግሞ ሃይማኖተኛ ነበር፣ ነገር ግን በሃይማኖት ስም የሚሆኑ ነገሮች አስጠልተውት የፍልስፍና መጽሐፎችን ማንበብ አብዝቶ ነው ያበደው ይላሉ። እናቶች ደግሞ በሶሻል ሚዲያ ሱስ ነው ለዚህ የበቃው ይላሉ። የተወሰኑት ደግሞ እጅግ በጣም ጎበዝ ተማሪ ነው፣ ከዩኒቨርሲቲ ራሱ በማዕረግ ነበር የተመረቀው፣ ነገር ግን ስራ ሲያጣ ለየለት ይላሉ። ሰፈር ውስጥ ሰው ከመማታት ውጪ እብድ የሚያስብሉ ድርጊቶችን ሲያደርግ ነው የሚውለው። ብቻ በምንም ምክንያት እንደ እብድ ቢቆጠር፣ እኔ ግን የሚያነሳቸው ሐሳቦች ጨዋታና ቁም ነገሩ ስለሚመስጠኝና ጤነኛ የሚባሉ ሰዎች ጋር የማላገኛቸውን አንዳንድ ነገሮች እሱ ጋር ስለማገኝ አንዳንዴ ብር ሲኖረኝ እየሰጠሁት ብዙ ጊዜ አጠገቡ ቁጭ ብዬ የሚለውን እሰማለሁ፣ አወራዋለሁ፣ ከጨዋታውም እቋደሳለሁ። የሆነ ቀን ቁጭ ባልንበት አጠገባችን አንዱ መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ካልሆነ ግን የዘላለም እሳት ሲኦል ይጠብቃችኋል በማለት እየጮኸ ስለ ሃይማኖቱ ይሰብካል። ይሄኔ እብዱ ወዳጄ ፈገግ እያለ ካየው በኋላ ወደ እኔ ዞሮ አይገርምህም ግን አለኝ። ምኑ አልኩት። ይሄ የዘላለም እሳት ሲኦል የሚሉት ነዋ። ቆይ በዓለም ላይ ትልቅ ቁጥር ያላቸው ሃይማኖቶች እነማን ይመስሉሃል አለኝ። የክርስትናና የእስልምና እምነት መሰሉኝ አልኩት። ቁጥራቸው ስንት ይሆናል አለኝ። ወዲያው ከጎግል አይቼ ወደ 8.3 ቢሊዮን ከሚጠጋው የዓለም ህዝብ ውስጥ ወደ 2.4 ቢሊዮን የሚሆነው የክርስትና እምነት ተከታይ ሲሆን ወደ 2 ቢሊዮን የሚሆነው ደግሞ የእስልምና እምነት ተከታይ ነው ይላል መረጃው አልኩት። ይታይ እንግዲህ ሁሉም ሃይማኖት ከሱ እምነት ውጪ ያሉት ሲኦል ይገባሉ ነው የሚለው። እንደ ምሳሌ የወሰድነው ደግሞ ከፍተኛ ቁጥር ያለውን ሃይማኖት ነው። እንደው የእነዚህ እምነት ተከታዮች በሙሉ ገነት ወይም ጀነት ይገባሉ ብንል እንኳን ከዛ ውጪ ያለው ወደ 6 ቢሊዮን የሚሆነው ህዝብ ሲኦል ገብቶ በማይጠፋ እሳት ሊቃጠል ማለት ነው ብሎ ፈገግ እያለ ምን ነው ይሄን ያክል ፈጣሪ ጨካኝ ነው እንዴ? ይኸውልህ እኔ እንደሚመስለኝ ግን የትም ሁን የትም በምድርም ኑር በሰማይ የየትኛውም እምነት ተከታይ ሁን ከፈጣሪና ከሐሳቡ ውጪ የምትኖረው ህይወት ነው ሲኦል እንጂ የሆነ የእድሜ ልክ የማይጠፋ የእሳት ቦታ አይመስለኝም። የፈጣሪ ሐሳብ ደግሞ ሃይማኖቶች እንደሚያወሳስቡት አይመስለኝም። ፈጣሪ በቃ ፍቅር ነው። ሐሳቡም እሱንና ባልንጀራህን እንደራስ እንድትወድ ነው። የትኛውም ትእዛዝ ከዚያ አያልፍም። ይሄን ካላደረክ ግን የሚጠብቅህ የማይጠፋ እሳት ቅጣት ሳይሆን የምትኖረው ህይወት ራሱ ሲኦል ነው። ከፍቅር ውጪ የሆነ ህይወት ሲኦል ነው። የፍቅር ጉድለት ነው የብዙ ችግሮች ምንጭ አለኝ። ለዘመናት ብዙ ፈላስፋና አዋቂ ተብዬዎችን የሚያወዛግብና ጥያቄ የሚያስነሳውን ጉዳይ በገባው ልክ እንደዚህ ቀለል አድርጎ በራሱ መንገድ መግለጹ እየገረመኝ ከሲኦል ለመዳን ከማደርጋቸው ጥረቶች አንዱ ወደ ሆነው ቤተክርስቲያን የመሄድ ጉዞዬ ቀጠልኩ።